ሰላም እንዴት ናችሁ? ያለው እግዚአብሔር ይመስገን። መብራቱን ያጠፋሁት ከተተኛ በኋላ መብራት ማብራት አይቻልም እና ለዛ ነው አጥፍቼ በሞባይሌ መብራት ያወራችሁ ያለውት ትንሽ ከራሴ ሚስጥር ከራሴ ህይወት ትንሽ ላካፍላችሁ ምናልባት ብትማሩበት እኔ ስለተማርኩበት ማለት ነውና ያው ከልጅነት ጀምሮ ብዙ ፈተናና ስቃይ አሳልፌ ነው ያደኩተኝ። በ8 አመቴ ነው እናቴን ያጣዋተኝና እናቴ ስትሞት ብዙ መከራና ፈተና አይቻለሁ እና ተንከራትቻለሁ። እናት ማጣት በጣም መንከራተት ነው። እኔና ወንድሜ ብዙ ፈተናና መከራ አይተናል እና ምን ማድረግ እንዳለብኝ ራሱ በቃ እስግራ እስከሚገባኝ በቃ ማልቀስ ነው። እናቴ ሞተሽ ቀን የሚገርማችሁ ግማሹን ጨዋታ ግማሹን ለቅሶ ነበረ። ግን አሁን በጣም ይቆጨኛል። እናቴ ለምን አላለቀስኩላትም? ቢያንስ እንኳን በቃ ተቻታለሁ እኮ ትመለሳለች አሉኝ። ሄዳ ልትመጣ ነው አሉኝ ሰዎች እና ሄደው የሞተ ሰው ሁሉ ሄዶ የሚመጣ ነበር የሚመስለኝ። ምክንያቱም ገና ትንሽ እየሌ ስለነበርኩ ማለት ነው። 8 አመት ትልቅ ነው። ግን እኔ ማስበው እናቴ ተመልሳ እንደምትመጣ ነው። ሲወስዳት ሁሉ ያየው ማለት ነው። በሬሳ ሳጥን አድርገው ሲወስዳት ያየው ግማሽ ጨዋታ ግማሽ ለቅሶ ነበረ። የሚገርማችሁ ማለት ነው። አሁን በጣም ይቆጨኛል። በጣም ማለት ነው። ትመጣለች እኮ ሲሉኝ ተመልሳ ልትመጣ ነው አልኳቸው። በቃ ትመጣለች ብዬ ነው ያሰብኩት። ግን እየቆየው እየጨመርኩ አመት እየጨመርኩ ስመጣ እናቴ ባያት እናቴ አትመጣም እና በጣም በየነገራችሁ በጣም ከፋኝና በቃ ብዬ እንደምናገር ራሱ አላውቅም። ከዛ በኋላ ፈተና ጀመረ ማለት ነው። ከኔ ጋር እንግልት በዛ። አንዱን አስተምራታለን ብለው ሲወስዱኝ ልጆቻቸው ሲማሩ ማየት ብቻ ነበር የኔ ትምህርት ማለት። ልጆቹ ሲማሩ ሌላ ሰው ልጅ ሲማር ማየት። ብዙ ፈተናዎችን አሳለፍኩኝ። እያደኩ መጣው። ብዙ ያለርኩበት ክፍለ ሀገር ውጭ ያልኳቸው አይደለም ክፍለ ሀገር የተባለ በጠቅላላ እኔ ያረገድኩት ሀገር የለኝም። በቃ ምን ብዬ ነገራችሁ ከእንግልቴ ብዛት ማለት ነው። ከዛ በኋላ ልጆች ወለድኩኝ። ቆንጆ የሆነ ልጆች ወለድኩኝ። የመኖር ትርጉም የመጣ በቃ ልጆች ስወልድ ማለት ነው መኖር እንዳለብኝ ከእግዚአብሔር በታች ለልጆች መኖር እንዳለብኝ ተሰማኝ። በቃ የመኖርላቸው እግዚአብሔር ሰጠኝ እና